በስላሴ ስም እናገራለሁ። እንደምን ሰነበታችሁ? እግዚአብሔር ይመስገን ደህና ነኝ። እንኳን ለታላቁ በዓል ለሆሳዕና በዓል እንኳን አደረሳችሁ፣ እንኳን አብሮ አደረሰን። ዛሬ ክፍል 5ን በቀደም ጀምረን ያቋረጥነው ነበረ። በዮሐንስ ወንጌል ምዕራፍ 14፣ ምዕራፍ 15 እና ምዕራፍ 16 ላይ ጌታችን ኢየሱስ ክርስቶስ እርሱ ከሄደ በኋላ የሚልክላቸውን አጽናኝ የሆነ ቅዱስ መንፈስ ቅዱስ እንደሚልክላቸው ነግሯቸው ነበረ። ይህንንም አጽናኝ ወይም ጰራቅሊጦስ በማለት እንደገለጠው በማየት ዮሐንስ 14 እና ዮሐንስ 15 የተጠቀሱት መልእክታት በሙሉ እያንዳንዱ ቃል እያንዳንዱ አረፍተ ነገር ለያይተን ስንመለከት በታትነን ዘርዝረን ስንመለከተው በእርግጠኝነት ለመንፈስ ቅዱስ የተነገረ ቃል በቃልም ይህ አጽናኝ መንፈስ ቅዱስ ነው እያለ ጌታ እንደተናገረ መስፈርቶቹ ሙሉ ለሙሉ ለመንፈስ ቅዱስ እንጂ በምንም ተአምር በምንም መልኩ ለመሐመድ ሊሆኑ የማይችሉ መሆናቸውን አይተናል። በተለይ ደግሞ መሐመድ ከሐዋርያት ጋር ባለመኖሩ ራሱ ጌታ ግን የተናገረው እያንዳንዱ ቃል ለሐዋርያት ማጽናኛ ለሐዋርያት እንዳይታወኩ ልባቸው እንዳይታወክ የሚያረጋግጥበት ቃል ስለነበረ መሐመድ በራሱ ለሐዋርያት ጋር አለመኖሩ ሐዋርያትን አለማወቁ ሐዋርያትን መሐመድን አለማወቃቸው በራሱ በቂ ምክንያት ሌላ ምንም ጥቅስ ምናምን ሳንጠቅስ በቂ ምክንያት እንደሆነ አይተናል። ዛሬ መጨረሻውን ዮሐንስ ወንጌል ምዕራፍ 16 ያለውንና አንዳንድ ሰዎች እውነት ለመንፈስ ቅዱስ ከሆነ ታዲያ እነዚህ ጥያቄዎች እንዴት ይመለሳሉ ብለው የሚጠይቋቸውን ጥያቄዎች ለመዳሰስ እንሞክራለን። እግዚአብሔር ጥበብና ማስተዋልን ያድለን። አሜን። ዮሐንስ ወንጌል ምዕራፍ 16 ከቁጥር 7 ሁለት ቦታዎች ላይ ነው የተጠቀሰው። ከቁጥር 7 ላይ እና ዝቅ ብለን ከቁጥር 13 እና እስከ 14 ያለውን ቃል ስለ መንፈስ ቅዱስ ነው የሚያወራው። ምዕራፍ 16 ቁጥር 7 ላይ እንደዚህ ነው የሚለው፣ እኔ ባልሄድ አጽናኙ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላችኋለሁ። እኔ ብሄድ ግን እርሱን እልክላችኋለሁ ይልና ቁጥር 13 ደግሞ እንደዚህ ይላል፣ እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይነግርምና የሚመጣውንም ይነግራችኋል። እርሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራችኋል። ለአብ ያለው ሁሉ የኔ ነው፣ ስለዚህ ለእኔ ያለኝ ወስዶ ይነግራችኋል አልኩ በማለት ጌታችን ኢየሱስ ክርስቶስ ለሐዋርያት ነግሯቸዋል። እዚህ ላይ አራት ነጥቦችን ማውጣት እንችላለን። አራት መልእክቶች አሉ። የመጀመሪያው ቁጥር 7 ላይ ያነበብነው እኔ ብሄድ ግን እርሱን እልክላችኋለሁ ነው ያላቸው። ልክ በቀደም ዕለት ዮሐንስ ወንጌል 15:26 ላይ እንደተመለከትነው ከአብ እኔ እልክላችሁ ነው ያለው። ስለዚህ ይህ የሚመጣው አጽናኝ ማን ነው የሚልከው ማለት ነው? እኔ ብሄድ እርሱን እልክላችኋለሁ ስላለ ጌታ ነው የሚልከው። ስለዚህ አጽናኙ መንፈስ ቅዱስ ጌታ የሚልከው ከሆነ በምን መልኩ ነው መሐመድ ሊሆን የሚችለው? ወይስ መሐመድን ኢየሱስ ልኮታል ሊሉን ይሆን? ምክንያቱም መሐመድን ማን የላከው? አላህ ነው የላከው። እዚህ ጋርም ደግሞ ምን እየመሰከሩ ነው ሳይታወቃቸው መሐመድን የላከው የመሐመድ ፈጣሪ ኢየሱስ ክርስቶስ መሆኑን እየመሰከሩ ነው ማለት ነው። በእውነት እግዚአብሔር ክብር ምስጋና ይግባው ብለናል ለዚህ ነገር። ይሄ የመጀመሪያው ነው። ሁለተኛው ደግሞ እኔ ብሄድ እርሱን እልክላችኋለሁ የሚላቸው የሚላከው ወደ ማን ነው የሚመጣው? ወደ ሐዋርያት እልክላችኋለሁ ስላላቸው ማለት ነው። ስለዚህ የሚመጣው ነገር ይሄ አጽናኙ ወደ ሐዋርያት ነው የሚመጣው። የመጣው ደግሞ መንፈስ ቅዱስ ነው። ምክንያቱም መንፈስ ቅዱስ በሐዋርያት ላይ እንደወረደ የሐዋርያት ሥራ ምዕራፍ 2 ላይ አንብበናል። መሐመድ ግን እንኳን ሐዋርያት ላይ ሊመጣና ሊያያቸው ይቅርና ሐዋርያት ይህችን ዓለም ከተለዩ በኋላ ከ500 ዓመታት በኋላ የተፈጠረ ሰው መሆኑን አይተናል። ስለዚህ መሐመድን የማይወክል መንፈስ ቅዱስን የሚናገር ቃል ነው። ሁለተኛው ከዚህ ምዕራፍ ላይ የምናገኘው ነጥብ ምንድነው? በቁጥር 13 ላይ ያለውን ቃል ነው። እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ነው የሚለው። ወደ እውነት ሁሉ ይመራችኋል። ስለዚህ ይህ ይመጣል የተባለው አጽናኝ መንፈስ ወደ ሐዋርያት ይመጣል። ሐዋርያትን ደግሞ ምን ያደርጋቸዋል? ወደ እውነት ነገር ይመራቸዋል። ወደ እውነት ሁሉ ይመራቸዋል። ስለዚህ ይህ በምንም ተአምር መሐመድ ሊሆን አይችልም። ምክንያቱም መሐመድ ከሐዋርያት ጋር ሊኖር አይችልም። ቢኖር ራሱ እርሱ ወደ እውነት ሊመራቸው አይችልም። እነርሱ ወደ እውነት ይመሩት ይሆናል እንጂ ወደ ክርስቶስ አምልኮ ይመሩት ይሆናል እንጂ እርሱ እነርሱን ወደ እውነት ለመምራት አቅም ስላልነበረው ማለት ነው። መንፈስ ቅዱስ ግን ይመራቸው ነበር። ብዙ ቦታዎች ላይ መጥቀስ እንችላለን፣ ግን አንድ ለማሳያ ያክል የሐዋርያት ሥራ ምዕራፍ 13 ቁጥር 3 ላይ መመልከት እንችላለን። የሐዋርያት ሥራ ምዕራፍ 13 ቁጥር 3 ላይ ምንድን ነው የሚለው? በዚያን ጊዜ ከጾሙና ከጸለዩ እጃቸውንም ከጫኑ በኋላ አሰናበቷቸው። እነርሱም በመንፈስ ቅዱስ ተልከው ወደ ሴሌውቅያ ወረዱ ይላል። በመን ተልከው? በመንፈስ ቅዱስ ተልከው ወደ ሴሌውቅያ የምትባል ከተማ ወረዱ ይላል። ስለዚህ መንፈስ ቅዱስ ይልካቸው ይመራቸው፣ እዚህ ከተማ ሄዱ አስተምሩ እያለ ሌላ ጊዜ
እንደዚህ ያለ ቅዱስ ጳውሎስ ሲናገር ሐዋርያትም ሲመሰክሩ እናገኛለን ማለት ነው። ሌላም እናገኝ ሶስተኛው ነጥብ ምንድነው? እርሱም የሚመጣውን ይነግራችኋል ይላል ጌታ። ምን ያደርጋል? የሚመጣውን ይነግራችኋል። እንግዲህ ይሄ ይመጣል የተባለው መንፈስ ለሐዋርያት ምንድነው የሚያደርጋቸው? የሚመጣውን ነገር ይነግራቸዋል አስቀድሞ ማለት ነው። በአፋቸው ሆኖ የሚናገሩትን እሱ ይናገርላቸዋል። የሚመጣውን ነገር እየገለጠላቸው የሁሉ ነገር ይነግራቸዋል፣ ያስተምራቸዋል። ይሄ መቼም ለመሐመድ ሊሆን እንደማይችል እኛም እናውቃለን፣ ሙስሊሞችም ያውቃሉ፣ ሰይጣንም ያውቃል፣ ሁላችንም እናውቃለን። መንፈስ ቅዱስ ግን ለሐዋርያት ብዙ ነገር ያስተምራቸው እንደነበረ ጌታ አስቀድሞ ተናግሯል እንደሚናገራቸው። ለምሳሌ ጌታ ሐዋርያትን በሾመበት ምዕራፍ የማቴዎስ ወንጌል ምዕራፍ 10 ቁጥር 19 ላይ ብንመለከት ምንድነው ያለው? አሳልፈው ሲሰጧቸው የምትናገሩት በዚያ ሰዓት ይሰጣችኋልና እንዴት ወይስ ምን እንድታደርጉ አትጨነቁ፣ በእናንተ የሚናገር የአባታችሁ መንፈስ ነው እንጂ ይላችኋል። ስለዚህ የምትናገሩትን አትጨነቁ። ወደ ገዢዎች፣ ወደ ነገስታት፣ ወደ አውደ ምሕረት ይወስዷችኋል፣ ይገርፏችኋል። ግን ምን እንናገራለን ብላችሁ አትጨነቁ። የሚናገረው ምን ነው? የአባታችሁ መንፈስ ነው እንጂ የምትናገሩት እናንተ አይደላችሁም ይላል። ስለዚህ የሚናገሩትን በአፋቸው የሚያዘጋጅላቸውና የሚናገርላቸው ማን ነው? መንፈስ ቅዱስ ነው እንደ ጌታ ቃል ከሆነ። ስለዚህ መንፈስ ቅዱስ ነው ይሄም ያስተምሯቸዋል የተባሉ። ሌላም ጥቅስ አንደኛ ጴጥሮስ ምዕራፍ 1 ቁጥር 20 መመልከት እንችላለን። ምንድነው ያለው ቅዱስ ጴጥሮስ? ትንቢት ከቶ በሰው ፈቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ ይላል። ስለዚህ መጽሐፍ ትንቢት መጽሐፍ ቅዱስ ላይ ያለው ቃል ቅዱሳን ሰዎች በምን ተነድተው ነው ያለው? በመንፈስ ቅዱስ ተነድተው ተናገሩት ይላል። የዮሐንስ ራእይ ስለ ዓለም ጥፋት ስለ መጨረሻው ዘመን የሚያወራ መጽሐፍ ራእይ ዮሐንስ ወይም የሐዲስ ኪዳን ትንቢት የምንለውን የዮሐንስ ራእይ ሲጽፍ ሲጀምር ምንድነው ያለው? ዮሐንስ ምዕራፍ 1 ቁጥር 10 ላይ በጌታ ቀን በመንፈስ ነበርኩ ይላል ቅዱስ ዮሐንስ። በጌታ ቀን በምን ነበርኩ? በመንፈስ። ስለዚህ መንፈስ እንደገለጠለት ከዛም በኋላዬም የመለከትን ድምጽ የሚመስል ታላቅ ድምጽ ሰማው እያለ ይናገራል። ምን እያየ እንዳው ከዛ በኋላ ራእዩ እንዴት ጌታ እንደተገለጠለት ምን እንዳለው ሁሉ ይናገራል። በጌታ ቀን በምን ስለነበረ? በመንፈስ ስለነበረ። ስለዚህ መንፈስ ይገልጥላቸው፣ ይነግራቸው፣ ይነዳቸው እንደነበረ መጽሐፍ ቅዱስ ይመሰክራል። ስለዚህ የሚመጣው ሁሉ ይነግራቸዋል የተባለው መንፈስ ቅዱስ እንጂ ማንም ሌላ ሊሆን አይችልም። አራተኛው ነጥብ እዚሁ ቁጥር 13 እና ቁጥር 4 ላይ ጌታ የተናገረው በአራተኛ ነጥብ ስናነሳው እርሱ ያከብረኛል ለእኔ ካለኝ ወስዶም ይነግራችኋል ብሏቸዋል ለሐዋርያት። እርሱ ያከብረኛል። ስለዚህ ይሄ ይመጣል የተባለው አጽናኝ መንፈስ ማንን የሚያከብረው ነው? ጌታችን ኢየሱስ ክርስቶስን የሚያከብረው ከፍ ከፍ የሚያደርገው መንፈስ ነው ማለት ነው፣ በሐዋርያት ላይ ያደረ። ይሄን ደግሞ የምንመለከተው በሐዋርያት ጽሑፍ ላይ ነው። ዮሐንስ መልእክቱን ሲጽፍ፣ ጴጥሮስ መልእክቱን ሲጽፍ፣ ያዕቆብ መልእክቱን ሲጽፍ፣ ሁሉ ሐዋርያት ቅዱስ ጳውሎስን ጨምሮ መልእክታቸውን ሲጽፉ የክርስቶስን ክብር መሰረታዊ አድርገው ሲጽፉ የነበሩት የስብከታቸው ማዕከል የስብከታቸው ዋና አስኳል መሰረት አድርገው ሲናገሩ የነበሩ ኢየሱስ ክርስቶስ ዓለምን የፈጠረ አምላክ ነው፣ ስለኛም ተሰቅሎ ተነስቷል። ይሄ መልእክታቸው ነበር። መሐመድ መጥቶ ይሄን ሁሉ ሲቃወም ነበር ማለት ነው። ስለዚህ ዋና አድርጎ ሊያከብረው የመጣው ጌታችን ኢየሱስ ክርስቶስ ስለሆነ ይሄ ደግሞ የመንፈስ ቅዱስ ስራ ነው። ምክንያቱም ጌታችን ኢየሱስ ክርስቶስ ምንድነው ያለው? ራሱ ሲጀምር ከሰው ክብርን አልቀበልም ብሎ ተናግሯል። በዚህ በዮሐንስ ወንጌል ምዕራፍ 5 ቁጥር 41 ላይ ከሰው ክብርን አልቀበልም ይላል። ከሰው ክብር የማይቀበል ከሆነ ታዲያ ለምንድን ነው እርሱ ያከብረኛል ያለው? ምክንያቱም ይመጣል የተባለው አጽናኝ ሰው አይደለማ፣ መንፈስ ነው። መንፈስ ቅዱስ ስለሆነ ጌታን ያከብረዋል። እነዚህ አራት ነጥቦችን ከዚህ ምዕራፍ እንመለከታለን ማለት። ስለዚህ እነዚህ ዮሐንስ ወንጌል ምዕራፍ 14 ምዕራፍ 15 እና ምዕራፍ 16 እንዲህ አይነት መልእክት ነው ያላቸው። ግን ሲጀመር አንዳንድ ሰዎች ሲጠቅሷቸው ልታገኙ ይችላላችሁና ሲጀመር ዮሐንስ ወንጌልን እንዴት ለመጥቀስ ከዮሐንስ ወንጌል ራሱ መሐመድን ይገኛል ብሎ ማሰብ ራሱ ጅልነትና ቄልነት ይመስለኛል። ለምን ብትሉ ዮሐንስ ወንጌል እኮስ ወንጌሉን የሚጀምረው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ ብሎ የክርስቶስን እግዚአብሔርነት የሚናገርበት ምዕራፍ እኮ ነው። እንዴት ዮሐንስ ወንጌል ስለ መሐመድ ይናገራል ይባላል? ጭራሽ ዮሐንስ ወንጌል እዚሁ ምዕራፍ 14 አለ ጳራቅሊጦስ ለመሐመድ የተነገረው የተባለው እዚሁ ዮሐንስ ወንጌል ምዕራፍ 14 ላይ እኮ ኢየሱስ ክርስቶስ ራሱ አምላክ እንደሆነ ወይም ደግሞ ጸሎት ብትጸልዩ እኔ እሰማችኋለሁ እያለ የተናገረበት ምዕራፍ እኮ ነው። ታዲያ ለምሳሌ ቁጥር 14 ላይ እንትን ማናቸው ነገር በስሜ በትለምኑ እኔ አደርገዋለሁ ይላል። ማናቸው ነገር በስሜ በክርስቶስም ብላችሁ ብትጠይቁ እኔ ያደርግላችኋለሁ፣ እኔ ይሰጣችኋለሁ ይላል። ሰጪ ነው ክርስቶስ። ስንጸልይ የሚሰማ ክርስቶስ ነው ማለት ነው። ከዚህ ምዕራፍ የክርስቶስን ፈጣሪነት አምላክነት የሚናገር ምዕራፍ አንድ ቃል መዘዙና አይችልም መሐመድ ትሆናለች ብሎ
ለመተርጎም በእውነት እንዲህ አይነት እንዴት ህሊናቸው እሺ ይላቸዋል? በእውነት አጠያየቅ ጉዳይ ነው። ይህ እንዳለው ነው። ግን እነሱ ለመንፈስ ቅዱስ አይደለም ለመሐመድ ነው ለማለት የሚንገዳገዱባቸው እንዲያው የሚውተረቱርባቸው ነጥቦች ምንድን ናቸው የሚያነሷቸው ብለን ለመመለከት እንሞክር። 7 የሚሆኑ ነጥቦችን መሰረታዊ ነጥቦችን የሚደጋግሙ ጥያቄዎች ናቸው፣ እናንሳቸው። የመጀመሪያው የግሪክ ቃሉ ላይ ነው ለመከራከር የሚፈልጉት። የመጀመሪያው ጰራቅሊጦስ ነው ቃሉ የሚለው። ጰራቅሊጦስ የሚለው ቃል የአንድ ዶክተር ዛኪር ናይክ ዌብሳይቱ ላይ የለቀቀውን ጽሁፍ አይቼው ነበር። በዚህ ዙሪያ ላይ ሪሰርች ሰርቻለሁ ብሎ በጣም አጭር ጽሁፍ ነች፣ ግን ሪሰርች ሰራው ነው ያለው። አንብቤው ነበር በዚህ በጰራቅሊጦስ ዙሪያ የጻፈውን ጽሁፍና በጣም የሚያሳዝን ነገር ነው። ምንድን ነው ያለው? ብዙ ሙስሊሞች እንደምንሰማቸው ጰራቅሊጦስ የሚለው የግሪኩ ቃል ጰራቅሊጦስ ሳይሆን ምናልባት ይሰማችሁ አይሰማችሁ አላውቅም። ሁለቱ የግሪክ ቃሎች ተመሳሳይ ስለሆኑ ጰራቅሊጦስ የሚለውና ጴራቅሉቶስ የሚሉ ቃል ወጥቷል። ጴራቅሉቶስ የሚል ቃል ትርጉሙ የተወደደ የተመሰገነ ማለት ነው። እነዚህ ሙስሊሞች የሚሉት ምን እያለ አይ መጽሐፍ ቅዱስ ላይ እንኮ ጰራቅሊጦስ ሳይሆን የሚለው ግሪካቸው ላይ ጴራቅሉቶስ ነው የሚለው። አንሲ መቼም ሲነበቡ ተመሳሳይ ይመስላሉ፣ ግን የተለያዩ ናቸው። አበበና ከበደ እንደማለት ነው ይመስላል ስንሰማው ተመሳሳይ ዜማ ተመሳሳይ ለጆሮ ያላቸው ግን የተለያየ ትርጉም ያላቸው ናቸው። ጰራቅሊጦስና ጴራቅሉቶስ የተለያዩ ናቸው ፊደላቸው። ሁለቱ የተለያዩ የግሪክ ፊደላት ናቸው። ጰራቅሊጦስ ማለት የሚያጽናና የሚደግፍ ካጠገብህ የሚሆን ማለት ሲሆን ጴራቅሉቶስ ማለት ደግሞ የተወደደ የተመሰገነ ማለት ነው። አሁን ጴራቅሉቶስ ነው የሚለው ይላሉ። ለምንድን ነው እንደዚህ የሚሉት? ጴራቅሊጦስ የተወደደ ማለት ነው። ልክ አህመድ የሚለው የመሐመድ ሌላኛው ስሙ ደግሞ የተወደደ ሐሚድ ምስጋና የተገባው የተመሰገነ ማለት ነው። ስለዚህ የመሐመድ ስም በግሪክ ቋንቋ ነው ጴራቅሉቶስ ተብሎ የተጻፈው ብለው ለመከራከር ይሞክራሉ። ይሄ የፈሪዱላ ይመስላል። ምክንያቱም የትኛውንም የግሪክ በመጽሐፍ ቅዱስ ላይ የግሪክ ብቻ ከ5700 ምስክሮች አሉ። 5700 የሚያክሉ የግሪክ ማኑስክሪፕት የምንላቸው ቅጂዎች ላይ አንድም ቦታ ላይ እነርሱ የሚሉት ጴራቅሉቶስ የሚል ቃል የለም። ጰራቅሊጦስ ነው፣ እሱም አጽናኝ ነው የሚለው። ይሄ የመጀመሪያው ጥያቄያቸው ነው። ሁለተኛው ደጋግመን እንደተናገርነው የእውነት መንፈስ እልክላችኋለሁ፣ የእውነት መንፈስ ይመጣል እያለ ተነጋግረን ነበር ከአሁን በፊትና የእውነት መንፈስ ሲል መጽሐፍ ቅዱስ እኮ አንዳንድ ቦታ ላይ መንፈስ ሲል ሰዎችንም መንፈስ ይላቸዋል ብለው አንደኛ ዮሐንስ ምዕራፍ 1 ቁጥር 1 ላይ ይገልጣሉ። አንደኛ ዮሐንስ ምዕራፍ 4 ቁጥር 1 ላይ ምንድነው የሚለው? ምዕራፍ 4 ቁጥር 1 ላይ ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋልና ይላል። ስለዚህ መናፍስት መንፈስን ሁሉ መርምሩ፣ መናፍስት ከእግዚአብሔር እንደሆነ መርምሩ ሲል ነቢያት ሰዎች እውነተኞች ሐሰተኞች መሆናቸውን መርምሯቸው እያለን ነው። ግልጽ ነው። ስለዚህ መንፈስ ሲልም እኮ ሰዎችን ይገልጣል። ስለዚህ ለመሐመድ ነው ይላሉ። እርግጥ ነው መንፈስ ማለት ለሰው ይገልጣል። የሰውም እኮ እኛ እኮ መንፈስ አለን። ለሰዎች ሁላችን በመንፈስ ተብለን ልንገለጥ እንችላለን። ግን ለሰዎች ብቻ ነው ወይ ነው? አይደለም። መላእክት ራሱ ሰዎች ሳይሆኑ መላእክትም በራሱ መናፍስት ይባላሉ። ለምሳሌ ዕብራውያን ምዕራፍ 1 ቁጥር 7 ላይ ቅዱስ ጳውሎስ ምንድነው የሚለው? መላእክቱን መናፍስት አገልጋዮችንም የእሳት ነበልባል የሚያደርግ ይለዋል እግዚአብሔር። መላእክቱን ምን የሚያደርግ? መናፍስት። ምክንያቱም መላእክት መንፈሶች ናቸው፣ አይታዩም፣ አይጨበጡም፣ አይዳሰሱም። ስለዚህ መላእክት መናፍስት ናቸው። ዕብራውያን እዚሁ ምዕራፍ 1 ቁጥር 14 መጨረሻው ቁጥር ደግሞ ምንድነው የሚለው? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉም? ምን ይላል? መላእክተኛ መዳንን እንድንወርስ ወይ መንግስተ ሰማያት እግዚአብሔር መንግስት እንድንወርስ የሚያግዙና የሚላላኩ የሚያገለግሉም መናፍስት ናቸው ይለናል። ስለዚህ መናፍስት ማለት ለመላእክት ነው። ስለዚህ ታዲያ ይመጣል የተባለው መሐመድ ሳይሆን መልአክ ነው ልንል ነው ወይ? በዚህ አንፃር ምክንያቱም መንፈስ የሚለው ቃል ለሰዎችም ያገለግላል፣ ለመላእክትም ያገለግላል፣ ለመንፈስ ቅዱስም ያገለግላል። ያው መጥቀስ አይገባም ስለምናውቀው ቃሉ ራሱ መንፈስ ቅዱስ የሚለው መንፈስ መሆኑ ስለሚነ